የዴዚ ታምራት እናት ድንገተኛ ህልፈትና ከሞቷ ጀርባ ያልተሰሙ ሚስጥሮች። እናት ልጄ ናፈቀኝ እንዳለች፣ እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ እናት ከዚህ ዓለም በድንገት መለየቷ ተሰምቷል። በቲክቶክ መንደር በተሰባበረ አማርኛዋ ብዙዎቹ የሚወዷት ገና በልጅነቷ ከካሜራ ጋር ንግግር የጀመረችው የአሁኗ ወጣት ድምፃዊና ቲክቶከር ዴዚ ታምራት የእናቷ ድንገተኛ ህልፈት ብዙዎቹን ያስደነገጠ ሲሆን ዴዚ ከእናቷ ጋር የነበራት አለመግባባትና በመጨረሻ ሳይታረቁ ከእናቷ ጋር በሞት መለያየታቸው በማህበራዊ ሚዲያ መነጋገሪያ ጉዳይ ሆኗል። ለመሆኑ የዴዚና የእናቷ ግጭት መንስኤ ምንድነው? በማህበራዊ ሚዲያ ጉዳዩ መነጋገሪያ ለምን ሆነ? የቲክቶከሯ አዲሷ እጮኛዋና የሟች እናቷ አለመግባባት አሳዛኝ መጨረሻ። ቪዲዮውን እስከ መጨረሻ ተመለከቱት። እናንተ ብቻ እንደተለመደው የላይክ እና ሰብስክራይብ የሚለውን በተን በመጫን ቤተሰብ ይሁኑ። ያ የወጣቷ ድምፃዊና ቲክቶከር ዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን አስደንግጧል። ዴዚ ባሏት የሙዚቃ ስራዎች ወደ ሶሻል ሚዲያ ስትቀላቀል በነበራት አስቂኝ አማርኛ ቅላጼ የብዙዎችን ትኩረት መሳብ የቻለች ተወዳጅ ወጣት ናት። ሆኖም ከእናቷ ጋር የነበራት አለመግባባት በመጨረሻም እናትና ልጅ ሆድና ጀርባ እንደሆኑ የእናቷ ህልፈት መሰባቱ ልብ ሰባሪና አሳዛኝ ከመሆኑም በላይ ሰሞነኛ መነጋገሪያ ጉዳይ ሆኗል። ዴዚና እናቷ ለወትሮ እጅግ ከመቀራረባቸውና ከመዋደዳቸው የተነሳ እናት ለሴት ልጅ ከምንም በላይ እንደምትሳሳ ለትዳር እሷን ልጇን አሳልፋ ለመስጠት በስስትና በከፍተኛ ስጋት እንደሆነና እናቶች ሴት ሆነው ሴትነትን የህይወት ውጣ ወረድን ስለሚያውቁ የዘውትር ዱዓና ጸሎታቸው ሴት ልጅን ሀደራ የሚል እንደሆነ የሚታወቅ ነው። የዴዚም እናት ልክ እንደዚሁ ለልጇ ወደፊት ህይወቷ የምትጨነቅ እናት ነበረች። ታዲያ ዴዚ በድንገት በቲክቶክ መንደር አሞራው አሌክስ ከተባለ ወጣት ጋር የፍቅር ግንኙነት ጀምራለች። እናት ግን ልጇ ገና አንድ ፍሬ ናት፣ ዛሬ ላይ ወንድ አያስፈልጋትም፣ ትምህርቷን ትማርና ራሷን ታብቃ በሚል ምክንያቶች ፍቅር በመጀመሯ ደስተኛ አልነበረችም። ተጨማሪም ይህ ከዴዚ ጋር የፍቅር ግንኙነት የጀመረው ወጣት የትግራይ ተወላጅ በመሆኑ የእናቷን ቤተሰቦች እንዲቀላቀል እንዳልፈለገችና ለግጭታቸው ሌላኛው ምክንያት ይህ የትውልድ ቦታ ልዩነት እንደሆነ በሰፊው ተነግሯል። ዴዚ በአዲስ ፍቅር ጭልጥ ብላ ጠፍታ የእናቷን ትምህርትሽን አስቀድሚ የሚል ምክር የመስማትም ሆነ የመቀበል ፍላጎት ስላልነበራት በዚህ ላይ ልጅነትና አለመብሰል ተደራርበው የእናትን ምክር እንደ ጭቆና የራስን ሀሳብ ደግሞ እንደ ነፃነት ቆጥራ መሃላቸው የሰፋ ግጭት ተፈጠረ። ነገሩ ይበልጥ እየተወሳሰበ ሄዶ ዴዚ ውሳኔዋን ለእናቷ አሳውቃ ከእጮኛዋ አሞራው አሌክስ ከተባለው ወጣት ጋር ቀለበት አሰርኩ አለች። ይህ ውሳኔ ግን እናትና ልጅን ሆድና ጀርባ አደረጋቸው። በዚህም አለመግባባት የተነሳ ዴዚ ከእናቷ ቤት ሙሉ በሙሉ ለቃ ወጣች። ከእናቷም ጋር ተቆራረጠች። ሟች እናቷም ምንም ብትቀየምም ምንም ብታዝንም አንጀቷ የልጇን ናፍቆት መሸከሙን አልቻለም። ዴዚ ከቤት ወጥታ የራሷን ህይወት ስትቀልስ፣ እናቷ ግን በየቀኑ በናፍቆት ስትቃጠል ነበር። ማህበራዊ ሚዲያ ላይ በየቀኑ ልጄ ናፈቀችኝ እያለች የናፍቆት መልእክቷን ታጋራለች። በዚህ መሃል ዴዚ እርጉዝ መሆኗን አወቀች። በዚህ መሃል ትዳራቸው ፈረሰ፣ አስረግዟት ተዋት የሚሉ የሐሰት ወሬዎች በዙ። ዴዚ ግን በአሜሪካ ከባሏ ጋር በአንድ ሆቴል ውስጥ እየኖረችና የራሳቸውን ህይወት እየመሩ ነበር። በኋላ ላይ ደግሞ ዴዚ ቲክቶክ ላይ ባጋረችው ቪዲዮ ልጃቸው ሴት መሆኗን በይፋ አብስራ ነበር። ዴዚ አርግዛ ወደ አሜሪካ ስትመለስ እናቷ ቤት ሳይሆን ሆቴል ማረፏ በመካከላቸው የነበረው ቂም ምን ያክል የጠነከረና ነገሩ ይበልጥ የተወሳሰበ እንደነበር የሚያሳይ ነው። ህይወት ግን የሰው ልጅ ለቀጠረው ቀጠሮ አትጠብቀውም። ይቅርታ ለነገ የሚያሳድሩ ሰዎች ነገ የነሱ ላይሆን እንደሚችል ማን በነገራቸው። እናትና ልጅ ናፈቀኝ እንዳለች እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ በትላንትናው ዕለት እናትየው በድንገት ከዚህ ዓለም በሞት መለየቷ ተሰማ። እናት የልጇን ድምፅ ለመስማት ስትማጸን፣ ልጅ ግን በአዲስ ፍቅርና በአዲስ ህይወት ተጠምዳ የእናቷን እጅ ይዛ አይዞሽ ሳትላት ሞት የሚሉት እንግዳ ያለ ቀጠሮ እናትና ልጅን ዳግም በአይነ ስጋ ላይተያዩ አቆራረጣቸው።